ሰላም ውድ ታለሞች፣ ዛሬም እንደተለመደው በዚህ ሳምንት ከደንበኞቻችን ከደረሱን አስተያየቶች መካከል አንዱ ላይ ተመስርተን ማስተካከል ያሉብንን ነገሮች እንወያይ። ሁልጊዜም እንደምንለው ስራችን በታማኝነት ላይ ተመሰረተ ነው። በዚህ የስራ ዘርፍ ጥንቃቄና ትክክለኛነት ወሳኝ ናቸው። በስራ ወቅት ምንም አይነት ማሽኖችንም ሆነ የስራ መሳሪያዎችን ከመጠቀማችሁ በፊት ስለ አሰራሩ በሚገባ ማወቅ ይጠበቅባችኋል። ማሽኑ ወይንም መሳሪያው እንዴት እንደሚሰራ ማታውቁ ከሆነ ደግሞ ደንበኛውን መጠየቅ ይኖርባችኋል። ለምሳሌ የልብስ ማጠቢያ ማሽኖችን በምትጠቀሙበት ጊዜ ስራ ከመጀመራችሁ በፊት ስለ ማሽኑ አሰራርና ስለ ጨርቁ አይነት በቂ እውቀት ሊኖራችሁ ይገባል። ይህም ምርጫ ሳይሆን ሙያዊ ግዴታ መሆኑን እናሳስባለን። ስለዚህ በስራ ወቅት ድንገት የደንበኞች ዕቃ በሚበላሽበት ጊዜ ወዲያውኑ ለኛ በመደወል ማሳወቅ ይጠበቅባቸዋል። ከወር ደሞዝ ላይ የሚደረገው ቅጣት የደረሰውን ጉዳት 10% እንኳን ስለማይሸፍን ዋናው ትኩረታችን ጥንቃቄ ላይ መሆን አለበት። ስለዚህ ውድ ታለሞች፣ ልክ የራሳችሁን ንብረት በኃላፊነት እንደምትጠብቁት ሁሉ ለስራችሁና ለደንበኞቻችሁ ያላችሁን ክብር በጥንቃቄ እንድታሳዩ እናሳስባለን። መልካም የስራ ቀን።